by ጊዜ ውድ ንብረታችን ነው። Time is the most powerful, the most precious commodity we have received from Jesus Christ. ጊዜን በአግባቡ መጠቀም ብልህነትን አንደርስታንዲንግ ይጠይቃል። ጳውሎስ ጢሞቴዎስን ሲመክር ማንም ታናሽነትን አይናቅ ብሎ ሲመክር እንመለከታለን በቃሉ። ጳውሎስ ጢሞቴዎስን መንፈሳዊ ልጁን ሲመክር ማንም ታናሽነትን ወይም አንተ ታናሽ ብሎ እንዳይናቅ ተጠንቀቅ ብሎ ሲመክር እንመለከታለን። እኛም ከእግዚአብሔር ቃል የተማርነው እውነታ ተግባራዊ ማድረግ አለብን። ወጣትነታችን ለኛ ውድ ጊዜያችን ስለሆነ ያ ውድ ጊዜያችን ደግሞ በአግባቡ ተጠቅመን የእግዚአብሔር ወንጌል ለትውልድ ሰብከን በተለያዩ በአጋንንት እስራት ያሉት ሰዎች ነፃ በማውጣት በተለያዩ በጨለ መንፈስ የታሰሩ በአጋንንት እስራት የታሰሩ በመተት በጥንቆላ በተለያዩ በዚች ዓለም በሰይጣናዊ ስፒሪት የሚንቀሳቀሱ ሰዎችን ነፃ ማውጣት አለብን። እነዚያን ሰዎች ነፃ ማውጣት የምንችለው ጊዜያችን በአግባቡ ስንጠቀም ነው። በዛ በጢሞቴዎስ መጽሐፍ ጳውሎስ ሲናገር ከአሮጊቶች ጨዋታ ራቅ ይላል። ስለዚህ እኛም በወጣትነታችን ከአሮጊቶች ጨዋታ መራቅ አለብን። አሮጊቶች ከዚህ በፊትም ኖረዋል፣ አሁንም አሉ፣ ወደፊትም ይኖራሉ። አሮጊቶች ተረት በእኛ በወጣትነታችን መቀጠል የለበትም። Time is the most powerful, the most precious thing we have received from Jesus Christ. ከእግዚአብሔር የተቀበልነው ትልቁ ስጦታችን ጊዜ ስለሆነ ጊዜን በአግባቡ እንጠቀም። እግዚአብሔር ዘመናችሁን ይባርክ። ወዳችኋለሁ። Have a great, have a fantastic, have a blessed and have wonderful time.